አንዳንዶቹ ሁሉ ፉሊ ቡክድ ናቸው። በአንዴ ተሰርተው በአንዴ ፉል ቡክድ መሆናቸው ይሄ በጣም ይበል የሚያሰኝ ነገር ነው። ስማርት ሆቴሎችን ጭምር አይተናል። እነዚህን ነገሮች አጠናክሮ መቀጠል ያስፈልጋል። የተሰሩ ሆቴሎች በቂ ናቸው ማለት አይደለም። አሁንም የቱሪስት መዳረሻዎች ላይ ተሰርተዋል፣ ነገር ግን በቂ አይደሉም። በርካታ መሰራት አለበት። እንደዚሁ ገበታ ለሀገር ለትውልድ እየተባለ የተጀመረው ነገር ተጠናክሮ መቀጠል አለበት። በብዛት እንደዚህ አይነት ሆቴሎች በብዛት እንደዚህ አይነት ሪዞርቶች እየተከፈቱ ሲመጡ ሞር የቱሪስት አትራክሽን እየጨመረ ይመጣል ማለት ነው። ኢትዮጵያ በርካታ የቱሪስት መዳረሻ ስፍራዎች ቢኖራትም አሁንም የተጀመሩ ስራዎች እንዳሉ ሆነው የመሰረተ ልማት መጓደል እንደ ክፍተት ይነሳል። አሁንም ምንም አይነት የእንግዶች ማረፊያ የሌለባቸው የቱሪዝም መዳረሻ ስፍራዎች እንደ ሀገር አሉ። የግሉ ባለሀብት ደፍሮ ያልደረሰባቸውም ተብሏል። አሁንም ድረስ ክፍተት ያለው ምናልባት በአንዳንድ ቦታዎች የግል ባለሀብት ደፍሮ የማይገባባቸው አሉ። ለምሳሌ አሁን ኤርታሌ በጣም ድንቅ ቦታ ነው። አፋር ዳሎል ተመሳሳይ። እንዲሁም አንዳንድ ብሔራዊ ፓርኮቻችን አሁንም ድረስ ምንም አይነት ሎጅ ምንም አይነት የእንግዶች ማረፊያ ቦታ የሚሆን ፋሲሊቲ የሌለባቸው አሉ። በመንግስት በኩል ከመሬት አቅርቦት ጀምሮ ማበረታቻዎችን ሰጥቶ ባለሙያ ቀጥረው እንዲሰሩ እስከ መደገፍ ድረስ የሚሰራቸው ስራዎች አሉ። እንግዲህ በቀጣይ የግሉ ዘርፍ አሁን በአዲስ አበባና በዋና ዋና ከተሞች እና በተወሰኑ ቦታዎች የሚያደርገውን ኢንቨስትመንት ባልደረስንባቸው ቦታዎችም የቢዝነሱን በማስፋፋት ተጠቃሚ መሆን ይችላል። ለሀገራችን ኢንቨስትመንት በተለይ ለቱሪዝምና ሆቴል ኢንቨስትመንት የስራ ዕድል ለመፍጠር ከፍተኛ አስተዋጽኦ ይኖረዋል። ሌላኛው የሆቴል አገልግሎት ሰጪ ተቋማትን ስናነሳ ደረጃቸው ቀድሞ ይነሳል። አንድ ቱሪስት ወደ ኢትዮጵያ መጥቶ መስህቦችን ለመጎብኘት የሚያርፍበት ስፍራ አመቺ መሆን አለበት። እንደ ሀገርም ሆቴሎች ከክፍያ ጀምሮ መመዘኛ ወጥቶላቸው ደረጃ ይሰጣቸዋል። ይህም አገልግሎቱን ለማዘመን ጥራት እንዲኖረው ጭምር ፋይዳው የጎላ ነው። ከዚህ በፊት ደረጃቸው የተመደቡ ሆቴሎች አሉ። በአሁኑ ሰዓት ደግሞ አዲስ ተሰርተው ያለቁ ሆቴሎች አሉ ያልተመደቡ። አዲሶቹንም ለመመደብ ነባሮቹም በየ3 አመቱ ድጋሚ መመደብ አለባቸው የሚል የህግ ማሻሻያ በማድረግ በየ3 አመቱ የኮከብ ደረጃቸው ያሻሻሉት ኤክስፓንድ ያደረጉት ነገር ካለ ደረጃቸው እንዲሻሻል ምንም ለውጥ ከሌላቸውና ባለበት ይዞታውን ጠብቀው ካቆዩ ባሉበት እንዲቆዩ ከዛም በታች ደግሞ አገልግሎታቸው ወርዶ ከሆነ ደረጃቸው እንዲቀንስ የሚያደርግ የሆቴሎች የኮከብ ደረጃ የአገልግሎት ጥራት ማረጋገጫ መመሪያ ማሻሻል ችለናል። በሆቴል ቱሪዝም ዘርፍ እየተሰሩ ያሉ ስራዎች የበለጠ ወቅቱ በፈጠረው ቴክኖሎጂ ተጠቅሞ መተዋወቅ ቢችሉ ያሉ ነገሮችን ለመሸጥ ይጠቅማልም ተብሏል። እዚህ ላይ አንጻራዊ መሻሻሎች ቢኖሩም የሚቀሩ ስራዎች እንዳሉም ይነሳል። ከቤተሰቤ ጋር ወጥቼ ለምሳሌ ሀላላ ኬላ ላይ ሄጄ ባሳልፍ ቅዳሜና እሁድም የሩም ወጪ የትራንስፖርት ወጪ ምን ያህል ነው ብሎ ምን ያህሉ ሰው ያውቃል? እጁ ላይ ባለው ዲቫይስ በምን አይነት ደረጃ ተደራሽ አድርገነዋል? ይሄ ቴክኒክ በጣም ዲቴል የሆነ ማርኬቲንግ ስትራቴጂ ስለሆነ እሱም ማወቅ አለብን። ሎካሉ አዌርነሱ የጨመረ መጣ ቁጥር ለምሳሌ የትውልደ ኢትዮጵያውያን የኢትዮጵያ ወዳጆች ወደ ኢትዮጵያ በሚመጡበት ጊዜ ኢንቫይት ለማድረግ ራሱ ድፍረት ይኖርናል። እንደዚህ አይነት ቦታ ላይ ብትሄዱ ይሄን ያህል ነው ኮስቱ፣ እኔም ደግሞ ጆይን አረጋቸዋለሁ እያለ ድፍረትን ይሰጣል። አሁን ይሄኛውም አያውቀውም፣ ይፈራዋል። ምክንያቱም ውድ ነው ብሎ ይፈራል። ግን እኮ ውድ አይደለም።